አያቃልልም። ምልክታቸውን በደንብ አድርጎ ነግሮናል። አንዱን ቅድም ተምራችሁታል። እንዲህ ይላል እዛ ቁጥር 11 ላይ ስታነቡ ምልክታቸውን ሲያሳይ ምን አይነት መልክ ምን አይነት ገጽታ እንዳለባቸው ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል። እረቡብን እኮ ተባዙብን እኮ በእኛው ገንዘብ ተዋለዱ። የቤተሰብ ምጣኔ የማይገባቸው ተባዙ፣ ውሉደ አጋንንት ተባዙ፣ በኢንኩቤተር ተባዙ፣ ተፈለፈሉ። በጣም ብዙ እንቁላሎች አሉ እንደ ወባት ነኝ። በእኛው ገንዘብ አብያተ ክርስቲያናትን ያንጻሉ ብለን በሰጠናቸው ገንዘብ አምነናቸው አዳራሽ ተከትለን ብንገባ መኪና ገዙበት፣ ውስኪ ተራጩበት፣ ቤት ሰሩበት። በእኛ ገንዘብ ረቡ። እኛው ሞገስ፣ እኛው አክሊል፣ እኛው ክብር፣ እኛው ስልጣን፣ እኛው አለይታ፣ እኛው መከታ ሆናቸው። ምን ጨነቃቸው እነሱ? ለማታለል ሃይማኖት የለም ያታልላሉ። ማንን ፈርተው? እግዚአብሔርን የሚፈራማ ቢሆን አትይቶ ርዕስ አለው፣ ዝቅ ይላል፣ አንገት ይደፋል፣ ቢያጠፋ እንኳን ለንስሐ ይዘጋጃል። የለም የድፍረት ኃጢአት እንዳይገዛኝ ይላል ቅዱስ ዳዊት በመዝሙሩ። ይገርማል። የድፍረት ኃጢአት እንዳይገዛኝ ይላል። አቤቱ እግዚአብሔርን እኮ በመቅረቤ ምክንያት ብዙ ጸጋህን ስለገለጽክልኝ፣ ብዙ በረከት ስለሰጠኸኝ፣ ብዙ ሀብት ስላደልከኝ፣ ብዙ ስልጣን ስለሰጠኸኝ፣ ጠላቶችን ድል ስለነሳልኝ እንዲህ እየሆንኩኝ አንተ ያደረክልኝ ጸጋ በዝቶ ደሞ በተደረገልኝ ነገር በመታበይ ድፍረት ደሞ እንዳይሆንብኝ ዘልዬ ከነጫማ የቤተ መቅደስ ድረስ እንዳልገባ ዘው ብለው ይገባሉ። ምንድነው የውጭም አስፋልት ቤተ መቅደሱም እኩል ነው እያሉ ነው። አስፋልቱም ቤተ መቅደሱም ለነሱ እኩል ነው፣ ለነሱ እኩል ነው። ለነዚህ ደግሞ ገንዘብ እንሰጣለን። ይሄ እጅ ሲቆመጥ ቤተ ክርስቲያንን ለማጥፋት ለተነሱ ሰዎች የሚዘረጋ እጅ ይቆመጥ፣ ይቆረጥ። ስንት አባቶች አጥንት ከስክሰው ደም አፍስሰው ዳዋ ጥሰው ድንጋይ ተንተረሰው ጸባ ጋንንቱን ድምፅ አራዊቱን ታግሰው በዋሻ በፍርኩታ ተሰደው በአንብ በጸሎት ተጸምደው ያቆዩዋትን አንዲት ርቲት ቅድስት ቤተ ክርስቲያን ለሚያፈርሱ ሰዎች የሚመጸውቱ እጆች ምን ይረባሉ? ምንስ እጅ ናቸው? ምንስ ይጠቅሙናል? ያን ጊዜ ጌታዬ የኔን እጅ ይቁረጠው። እነዚህን ነው ገንዘብን የሚያመልኩ ገንዘብን የሚወዱ ይላቸዋል ቅዱስ ጴጥሮስ። ገንዘብ እስካገኙ ድረስ መስጊድም ሄደው ይሰብካሉ። ገንዘብ እስካገኙ ድረስ ገንዘብ እስከተሰጣቸው ድረስ ለነሱ ክርስቶስ አማላጅ ነው። ገንዘብ እስካገኙ ድረስ ብቻ ሃይማኖት እኮ የላቸውም። ምን ሃይማኖት አለ? እስቲ ትምህርት ሃይማኖታችሁ ምንድነው ብትባሉ ብትሏቸው ምንም እኮ ምስጢረ ሥላሴውን አያውቁ፣ ምስጢረ ሥጋዌን አያውቁ፣ ነገረ ቅዱሳን አያውቁ። ምን ያውቃሉ? ምን ሃይማኖት አላቸው? ለኛ በልብሳቸው፣ በጌጣቸው፣ በድምጻቸው፣ ባቋማቸው፣ ባካሄዳቸው፣ በጨዋታ ነገራቸው ሁሉ የኛ መስለውናል፣ አጨብጭበንላቸዋል። ባጨበጨብንላቸው ቁጥር ራሳችን ላይ ወጡ። መጠጥ ደስ የሚለው ራስ ላይ እስኪወጣ ነው አይደለም? ከወጣ በኋላስ የሚያሽከረክረን እሱ ነው። ሴንተር ኦፍ ግራቪቲያችን ይለወጣል። ያን ጊዜ እኛ ምናውቃት መሬት ምን ትሆንብናለች? ትሽከረከራለች። እራንቺ መሬት ምን ነካሽ እንላታለን። ያን ጊዜ የታመምነው እኛ፣ ምትወቀሰው ግን ማናት? መሬት። የታመሙ እነሱ፣ ምትወቀስ ማናት? ዛሬ ቤተ ክርስቲያን። ምን በወጣት የቅዱሳን እናት፣ ምን
ይሄ ነው ትልቁ። ጥፋታቸው አያንቀላፋም ይላል። እዛው ላይ ነው ያለው። ጥፋታቸው አያንቀላፋም፣ እረፍት የለውም። እንዴ እኛ የምናውቀው የሚጠብቀን እስራኤልን የሚጠብቅ አያንቀላፋም የሚል ነው። ኖላዊ ነሄር ቸሩ እረኛችን አያንቀላፋም ነው የምናውቀው። ቸር ጠባቂ እኔ ነኝ ያለ ጌታ አያንቀላፋም ነው። የነዚህም ጥፋት በዛው ልክ ምንድነው? አያንቀላፋም። የቴክኒክና የታክቲክ ለውጥ ሁልጊዜ እንዳደረገ ይቀጥላል። ለምን? የገንዘብ መፈልፈያው ሁልጊዜ አዲስ ምዕራፍ ማምጣት አለበት። ከውጭም እጅ አላቸው፣ ከውስጥም እጅ አላቸው። በውስጥ ያለውን አሰራር ሁሉ ለማበላሸት ሰፊ የገንዘብ አቅም አላቸው። ዛሬ ቤት እኮ እንሰራልሃለን ይሉታል። አንዱን ሰው የሆነ ነገር ለማስፈጸም ከፈለጉት ቤት እኮ ይሰራልሃል፣ ምን ችግር አለ ሲሉት ያ ደግሞ ዝም ይላል። ቤት የሚሰራ ነብይ መጣ እንዴ ይላል። እኛ ነቢያት ቤት ጸበበነ ማህደር ሲሉ የኤልያስ ደቀ መዛሙርት የሰሩት ምንድነው? አዳራሽ ነው አይደል? የጉባኤ ቤት ነው አይደለም? እንጂ የግለሰብ ቤት የሰራ ነብይ አለ እንዴ? አለ? እኔ እንጃ። እንግዲህ እዛው ላይ እንደገና ደፋሮችና ኩሩዎች ናቸው ይላቸዋል። ደፋሮች ድፍረታቸው ያገኙትን ለመሳደብ፣ ለመገሰጽ፣ ለማዋረድ አለ ቦታቸው ደርሰው ንጉስ ይሆናሉ፣ ደርሰው ጠቅላይ ሚኒስትር ይሆናሉ፣ ደርሰው ፓትርያርክ ይሆናሉ። ደርሰው እኮ ነው ደርሰው የሀገረ ስብከት ሊቀ ጳጳስ ሆነው እርምጃ ይወስዳሉ። ደርሰው እዚህ ላይ ደርሰናቸዋል። እኛ ዝም በማለታችን ድሮ ነው አሉ ሁለት የሩቅ አገር መንገደኞች መንገድ ይሄዳሉ። አንደኛው ደፋር ነው፣ አንደኛው ፈሪ ነው አሉ። እንግዲህ አሉ ደግሞ እናንተ አትወዱም እና በመንገድ ላይ እየሄዱ ሳለ ይመሽባቸዋል። ላይናቸው ያዝ ሲያደርጋቸው መንገዱ ባይመቻቸው እስቲ እንደዚች ጋር አንዲት ዛፍ አለች ድንጋይ እንንተራስና እሷ አጠገብ ሄደን አረፍ እንበል አሉና ወደ ድንጋይዋ ትራስ ፍለጋ ጠጋ ብለው አረፍ ይላሉ። አረፍ እንዳሉ ማታ አንድ የራበው ጅብ እያሸተተ ይጠጋቸዋል። ሲጠጋቸው አጠገቡ የተኛውን ፈሪውን እግር ያ የራበው ጅብ ይሄድና ቀጨም ያደርጋል። ቀጭ ያደርጋል። ድምጽ ተሰማ አይደለም? የጨለማ ድምጽ ደግሞ በደንብ ይሰማል። ያ ደፋሩ ሰውዬ ዘራፍ ወንዱ ብሎ ብድግ ይላል። ምን ሰማህና ነው አንተ ዝም በል ይለዋል። ፈሪው ዝም ብለህ ተኛ ይለዋል። አይ እንደው የሆነ ድምጽ የሰማው መስሎኝ ነው ይልና ካልክማ እሺ ይልና ለጥ ይላል። ከዛ በኋላ እንደገና ወደ ቅልጥሙ ወደ ላይ ጠጋ አለና አጅሬ ጅብ ቀሽመድመድ ያደርገዋል። ዘራፍ አለቅን ብሎ ብድግ ሲል አንተ ዝም በል ልታስጨርሰን ነው እግሬን እየበላኝ ነው አለ ይባላል። እድል ተሰጣቸው፣ ዝም ተባሉ፣ ስልጣን አገኙ። እግር አይደለም አናት ለመቀጥቀጥ ተዘጋጁ። ከዚህ በኋላ ትግስት የለም። ሰው እኮ ፈርዖንን እግዚአብሔር የታገሰው ባህረ ኤርትራን እግዚአብሔር የከፈለው ለማን ነው? ባህሩ የተከፈለው ለእስራኤል ነው። ፈርዖን እንዲሻገርበት አልነበረም። ስለ እስራኤላውያን ሲል እግዚአብሔር ፈርዖን ወደ መሃል ድረስ እስኪገባ እግዚአብሔር ዝም አለው አላለውም? ዝም አለው። ማን ወጥቶ እስኪያልቅ ነው? እስራኤላውያን ወጥተው እስኪያልቁ ድረስ። ከዛ በኋላ አልመለስ አለ። ሲያየው ባህሩ ለሱ የተከፈለ መሰለው ፈርዖን። ጅንን ሲል ሙሴ አለው እግዚአብሔርን ባህሩን ምታው እሱም ይከደናል ሲለው ያችን በትር
ዛሬ መናፍቃን ሚንቋት በትራለች አይደለም ብድግ አረገና ሲመታው ክድና አለ። የፈርዖን ሰራዊት ካመነ እስከ መሐሉ ድረስ ማመን አልነበረበትም። ዝም ብሎ ዘቡ ብሎ ገባ። ያምናሉ ብለን ነበረ፣ እስከ መሐል ገቡ፣ አላመኑም። ማይረግ ተሰጣቸው፣ አላመኑም። ስልጣን ተሰጣቸው፣ አላመኑም። መድረክ ተሰጣቸው፣ አላመኑም። ሀገረ ስብከት ተሰጣቸው፣ አላመኑም። ገንዘብ ተሰጣቸው፣ አላመኑም። ደፋሮች ናቸው። የድፍረት ኃጢአት ያነቃቸው ናቸው። ስለዚህ ደፋሮች ናቸው ይላል። እዛው ላይ እንደገና ስልጣን ያላቸውን ሲሳደቡ አይንቀጠቀጡም ይላል። ፍርሃት የለማ። የድፍረት ኃጢአት ገዝቷቸዋል። ቅዱሳንን ሲሳደቡ፣ ቅዱሳንን ሲያንጓጥጡ፣ እግዚአብሔር የሾማቸውን፣ እግዚአብሔር ያከበራቸውን፣ እግዚአብሔር የወደዳቸውን፣ እግዚአብሔር የመረጣቸውን፣ እግዚአብሔር የባረካቸውን፣ እግዚአብሔር የለያቸውን፣ እግዚአብሔር ያጸደቃቸውን ቅዱሳንን ሲሳደቡ አይንቀጠቀጡም። እንደ ቅድሙ እኮ ነው። አንድ ጊዜ አንዱ ምን አላሉ? ማርያም አማራ አይደለችም፣ ውዳሴ ካንቱ አትፈልግም አላሉ። በቃ ችግር ነው ይሄ። ወንጌል እኮ መጥቀስ አልቻለም ይሄ ሰው። እመቤታችንን አምጥቶ ደግሞ በእኛ ጎጥ ከፋፍሎ ቁጭ ሊያረጋት ፈለገኩ። የሚያውቀው ይሄ ነው። ልቡ ውስጥ የተተከለው ሐውልቱ ይሄ ነው። እንዳይመለከት ወደ እውነት መንገድ የጋረደበት ሐውልት አለ። የሰናወር ሐውልት እግዚአብሔርን እንዳያይ እመቤታችንን ዝቅ ለማድረግ የተጠቀመበትን ስልት ካያችሁት፣ ስልት እሷን ነው እንዲህ ብሎ የሚተርትባት። የማወቅ ብዛት ነው። የሊቅነት ምልክት ነው። መማር ነው። መሰልጠን ነው። እመቤታችንን እንዲህ አድርጎ ዝቅ አድርጎ ለመናገር ቀድመም ሰምታችሁታል። ከክርስቶስ ልብስ ማርያም አትበልጥም። እንዴት አይነት እኮ እቺ ዕቃቃ ጨዋታ ጀመሩን እኮ ዕቃቃ ጨዋታ የመንደር ህይወት አረጉት። እንደዛ አይደለም። ክርስቶስ አዳምን ለማዳን በእንጨት ተንጠለጠለ። ይሄ ነው ትምህርት። ተንጠለጠለ ምንድነው? ልብስ ነው? ጨርቅ ነው? ክብር እንዴት ነው የጌታን የአምላክ የእግዚአብሔር ወልድ ክብር እንዲህ ነው ቤተክርስቲያን የምትናገረው። ለስም አጠራሩ ክብር ምስጋና ይግባውና ይላሉ። ገና አበው ሲጀምሩ፣ ሊቃውን ሲጀምሩ ዘለው አይደለም ኢየሱስ ብለው አይጀምሩም። ለስም አጠራሩ ክብር ምስጋና ይግባውና ብለው ይጀምራሉ። አምላክ ወልድ አምላክ መድኃኔ ዓለም ኢየሱስ ክርስቶስ እንዲህ አለ፣ እንዲህ አደረገ፣ እንዲህ ሰራ፣ ይሄን አደረገ፣ እንዲህ አለ ይላሉ፣ ይተረጉማሉ። ዘሎ ኢየሱስ ከየት የመጣች ናት? ድፍረት ማለት ይሄ ነው። ደፋሮች ናቸው። ስልጣን ያላቸውን ሲሳደቡ አይንቀጠቀጡም። ሲሳደቡ ስቅቅም አይላቸው። የደነደነ ልብ ይሄ ነው። የደነደነ የፈርዖን አንገት አዙሮ ማየት ያቃተው ታምራቱን እያየ ኃይሉን እያየ መቅሰፍቱን እያየ ማመን ያቃተው ፈርዖን ትዝ ይላችሁ የለም? ደነደነ ይላል ልቡ። እነዚህም ጠበሉን እያዩ ዕጣኑን እያዩ ታምሩን እያዩ ትምህርቱን እየሰሙ ልባቸው ደነደነ። መደንደን ነው። በማያውቁት ነገር ይሳደባሉ ይላል ቅዱስ ጴጥሮስ። በደንብ አድርጎ ነው የገለጻቸው። ይገርማቸዋል። ታይቶታላ፣ መንጋውን ይጠብቃላ፣ ኃላፊነት ነዋ። እግዚአብሔር ገልጦለታላ። የሥጋና የደም ሐሳብ አይደለም፣ የመንፈስ ቅዱስ ሐሳብ ነው። የመንፈስ ቅዱስ ሐሳብ ነው። በማያውቁት ነገር ይሳደባሉ። ቅድም እንዳልኩት ነው። እመቤታችን እስቲ አያቷ ማን ትባላለች ብላችሁ ብትጠይቋቸው ያውቃሉ? እስቲ ጠይቋቸው። በማያውቁት ነገር፣ ባልሰሙት ነገር፣ ባላመኑት ነገር
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያውቋታል ወይ? በተጠጋኩ አይደለም በኖረ ነው። መጠጋትማ ትኋንም ይጠጋል፣ ቅማልም ይጠጋል፣ ቁንጫም ይጠጋል። በመጠጋት ከሆነ እንደዛ ሆነው ደማችንን መጠጡን። ለብዙ ሰው የሚተርፈውን ደም እነሱ መጠጡት። ወገኖቼ እንራገፍ፣ እንታጠባቸው፣ ቆሻሻዎቻችንን ሙልጭ አርገን እናስወግዳቸው። በሳሙና እንታጠብ እባካችሁ፣ እባካችሁ። ይሄ ምድራዊ ነገር አይሳባችሁ። የተወሰነውም በዘር ይጠምዱታል። ዘር እንዲህ አርጎ እንዲህ አርጎ። እኔ እሱናው መናገር ስለማልፈልግ ነው። ሰለቸን፣ እሱን መናገር ሰለቸን። በተናገርን ቁጥር ደግሞ ኃይል አገኘ የዘር ጉዳይ። ዘር የሚያስፈልገው ለማን ነው ተብሏል? ለገበሬ ነው አይደለም እንዴ? ለገበሬ ነው። በግብርና ብቻ ብንነጋገር። ነገር ግን አለ በጥፋታቸው ይጠፋሉ። ያሳዝናል። መጥፋታቸውን እኛ አንፈልግም። በእውነት እግዚአብሔር ፈቃዱ ቢሆን ቢያድናቸው ለንስሐ ሞት ቢያበቃቸው ደስተኛ ነኝ እኔ። ካልሆነ ግን በጥፋታቸው ነው የሚጠፉት። ማንም አይደለም። እድል ተሰጥቷቸዋል፣ ቦታ ተሰጥቷቸዋል። አንድ አይደለም እንደ ይሁዳ በተደጋጋሚ እድል ተሰጥቷቸዋል ንስሐ እንዲገቡ። እንደዚህ ሲባሉ ትሳደባላችሁ ይላሉ። አይ እኛ እንሳደብ፣ መሳደብም ደግሞ ኃጢአት ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሄሮድስን ቀበሮ ብሎታል አላለው? ሂዱና ለዛሽ ቀበሮ ንገሯት አለ ጌታ። ክብር ምስጋና ይግባውና ሄሮድስን አይደለም እንደዛ ያለው? ሂዱ አቃጥሩ፣ አቃጣሪዎች አይደላችሁ እናንተ ሰላዮች፣ ሂዱና ለዛሽ ቀበሮ ንገሯት አለ። በቃ ሄሮድስ አሁን ተሰደበ ማለት ነው እንዴ? በግብሩ ነው የጠራው፣ በስራው በድርጊቱ ነው። ቅዱስ ዮሐንስ ወንጌሉን ሲጽፍ ይሁዳን ጊዜ ምን አለ? ማርያም እንተ እፍረት በጌታችን እግር ስር ላይ ውድ የሆነ ሽቱ አምጥታ፣ ብልቃጡም ራሱ የአልባስጥሮስ ብልቃጥ ይለዋል ወንጌል። እሱን አምጥታ ሰበረችው። ቸኩላ ለመክፈት እኮ ጊዜ ስላጣች ሰው ብልቃጡን ከፍቶ ነው አይደለም ያርከፈክፈው። እሷ ግን ከሽ አርጋ ሰበረችው። ለምንድነው? ብርጭቆ ውድ ስለሆነ ብልቃጡ ደግሞ እንደ ንብረት እንዳልቆጥረው ከጌታዬ በላይ ምን ንብረት አለኝ ለማለት ነው፣ ምን ሀብት አለኝ ለማለት ሰበረችው። ከዛ በኋላ አርከፈከፈችለት። ያን ጊዜ ሽቱ የቤቱን መዓዛ ሲያውደው ይሁዳ ምን አለ? እንደዚህ ሴት አባከነችው ሽቱን። ጌታ ሽቱ ሲቀባ የሚጨንቃቸው እነ ይሁዳ ናቸው። ይኸውላችሁ የጌታችን የመድኃኒታችን ኢየሱስ ክርስቶስ የባህሪ አምላክነት ሲነገር የሚዘገንናቸው እነማን ናቸው? እነ ይሁዳ ናቸው። ያ ሽቱ ሲቀባ ምን አለ? በልቡ እኮ ነው፣ ሰው አልሰማው። ይሄስ ተሸጦ ለድሆች ሆን ነበር አለ ቅዱስ ዮሐንስ ወንጌላዊ ፍቁረ እግዚአ። ሰው ማይናገረው የትህትና መምህር የሆነው ግን ምን አለ? ሊያልፈው አልወደደም። ለድሆች ገዶት እንዳይመስላችሁ አለ ሲጽፍ። ሌባ ስለሆነ ነው። ያ ገንዘብ ሲሰጠው እየሰረቀ ይከት ስለነበር ሌባ ስለሆነ ነው አለ። እና ይሁዳ ሌባ አይደለም ልንል ነው? እና ይሄ ስድብ ነው?